ትልቅ ካፒታል የለኝም ብለው የእርባታ ልማውን አቁመውታል። ብዙዎች ሳያወጡ ኪሳውን ሳይጎዱና ባሉበት ጠባብ ቦታ ላይ ሆነው ከፍተኛ ትርፍ የሚያስገኝ የፍየል ፋርም እንዴት መጀመር እንደሚቻል ያውቃሉ። ዛሬ በቬትኬር ኢትዮጵያ ቻናላችን በአነስተኛ ወጪ ተነስተው ስኬታማ ሊሆንባቸው የሚችሉትን 3 ወሳኝ የፍየል እርባታ ሚስጥሮችና ከትልቅ ኪሳራ የሚጠብቁን የጤና እንክብካቤዎችና ደረጃን በደረጃ እናያለን። ዶክተር ወንደሰን ነኝ። እስከ መጨረሻው ተከታተሉን። ለምንድነው ኪስ የማይጎዳው የፍየል እርባታ ብለን ጠየቅነን እንደሆነ እንግዲህ ምንድነው ፍየሎች አነስተኛ መኖ መፈለጋቸው ነው ማለት ነው። ፍየሎች እንደ ከብቶች ብዙ ውድ የሆነ ቀለብ አይፈልጉም። በዙሪያቸው ያሉትን ተክሎች ያ ማለት ቅጠላቅጦችና እነዚህ የተረፈ ምርቶች የቤት ውስጥ ምግቦችን እንደዛ ስንል ግን ቆሻሻዎችን ሳይሆን ንጹህ የሰብል ተረፈ ምርቶችን የመመገብ እንግዲህ ማሳደግና ትርፋማ መሆን እንችላለን ማለት ነው። ልክ እንደ ሌሎች ላርጅ አኒማሎች ከፍተኛ የሆነ ፊድሎት አይፈልጉም ማለት ነው። በሌላ በኩል ደግሞ ምንድነው የፈጣን መባዛት ነው። በአመት እስከ 2 ጊዜ ሊወልዱ ስለሚችሉ በዛ ላይ ደግሞ እንግዲህ ፍየሎቹ መንታ የመውለዳቸው ከፍተኛ በመሆኑ በአጭር ጊዜ የፋርሙን ቁጥር ለምሳሌ 20 ከነበረን 40 ከነበረን 80 የሚያደርግ እድሉ እጅጉን ሰፊ ነው ማለት ነው። ሌላኛው ፍየል እርባታ ቀለል የሚያደርገው እንግዲህ ምንድነው ቀላል መጠለያ መፈለገች ነው። ልክ እንደ ሌሎች ለምሳሌ እንደ ዶሮዎቹ መብራት ይፈልጋሉ ወይም እነዚህ ወንፊት ወይም ውድ የሆነ ድንጋይ ወይም የኮንክሪት ቤት እነዚህ አይነት ነገሮች ጭራሽ ፍየሎች ጋር ያስፈልጋቸውም ማለት ነው። ከአካባቢ የሚገኝ የእንጨትና የቀርከሃ ቁሳቁስ አየርና ብርሃን በሚገባ የሚያስገባ መጠለያ በግማሽ ወጪ መስራት እንግዲህ አላስፈላጊ ወጪዎችን ቀለል አድርጎ በቀላሉ ትርፋማ መሆን የሚቻልባቸው ፋርሞች መካከል እንግዲህ እጅጉን ቀላሉን የሚመስል ግን እጅግ ከፍተኛ የሆነ ትርፍ ሊያስገኝ የሚችል እንግዲህ አንዱ ከሆኑት መካከል የፍየል ፋርም ነው። ከሺዎቹ ወደ ሚሊዮነር ሊያንደረድር የሚችል ትልቅ እንግዲህ ቢዝነስ አይዲያ ነው ማለት ነው። የፍየል ፋርም እንግዲህ በትንሽ ወጪ ለመጀመር የሚያስፈልጉ 3 ወርቃማ ህጎች ምንድናቸው በምንልበት ሰዓት እንግዲህ ምንድነው በጥቂቱ መጀመር ነው። በአንድ ጊዜ 20 እና 30 ፍየል ከመግዛት ይልቅ እንግዲህ በ3 ወይም በ5 ጥሩ ዝርያ ያላቸው ፍየሎችን ጀምሮ ከዛ ልምድ እየመጣ ሲሄድ ወይም ልምድ ሲገኝ ፋርሙ እያደገ እየተባዛ ውጤታማ ሲሆን ደግሞ ነገሮችን በማስፋፋት ውጤታማ መሆን ይቻላል ማለት ነው። ሌላኛው የአካባቢ ዝርያን መጠቀም ነው። እንግዲህ ከአየር ንብረቱ ጋር የተላመዱና በሽታ መቋቋም አቅማቸውም ከፍተኛ የሆኑ የአገሩ ዝርያዎችን መምረጥ ይህም ለሕክምና ወጪ በእጅጉ ይቀንሳል ማለት ነው። ያ ማለት ለምሳሌ ቆላማ ቦታዎች ላይ እነዚህ ሂትን ወይም ዋርምን ሪዚስት የማድረግ አቅማቸው ሌሎች በሽታዎችን የመቋቋም አቅማቸው ሎካል ኮሉ ከፍተኛ ስለሚሆን የሕክምና ወጫችን ይቀንሳል። ፕሮዳክቲቪታቸውም ከፍተኛ ነው የሚሆን ምክንያቱም አይታመሙም ማለት ነው። ሌላኛው እኛ ሙያችን ማደራችን ቤድሩማችን ንጽህና እንደምንጠብቀው ሁሉ እነሱን እንግዲህ በሽታ እንዳይዛቸው የነሱን ንጽህና መጠበቅ እጅግ ትርፋማ ያደርጋል ማለት ነው። የመጠለያቸውን ወለል ደረቅና ንጹህ ማድረግ ብቻ የብዙ በሽታዎችን በር ይዘጋል ማለት ነው። በቀላሉ እንዳይጠቁ እንዳይታሙብን ፕሮዳክቲቪታቸው እንዳይቀንስብን ከፍተኛውን አስተዋጽኦ ሊያበረክት ስለሚችል ንጽህናቸውን እንደዚህ በቀላሉ ምን ዘነጋው ጉዳይም አይደለም ማለት ነው። ሌላኛው ወጭን በመቀነስ ረገድ እንግዲህ ትልቁ ሚስጥር ምንድነው የጤና እንክብካቤ ነው። በእርባታ ላይ ትልቁን ወጪ የሚጠይቀው በሽታ እንግዲህ ሲገባ ነው ማለት ነው። ስለዚህ ከመታከም እንግዲህ መከላከል ይቀድማል ማለት ነው። ያ ማለት የክትባት መርሃ ግብር በአካባቢው የሚከሰቱ የፍየል በሽታዎችን ለምሳሌ ሳምባ በሽታ ወይም እነዚህ ፒፒአርን አስቀድሞ በመከተብ የሞት እድሉን በመቀነስና የሕክምና ወጫችንን ማዳን እንችላለን ማለት ነው። ፍየሎቻችን በተለያዩ በዝናብ ወራት ለተለያዩ ውስጥና የውጭ ጥገኛ ትላትሎች እንደ ኦስትረስ ኦቪስ የመሳሰሉ በሽታዎች እንዳይጋለጡብን በጊዜው ቀላልና ኪስን በማይጎዱ የትላትል መድኃኒቶች እንግዲህ ባለሙያን በማማከርና እነዚህ ቬት ክሊኒክ ወይ ቬተርናሪ ክሊኒኮች ላይ ወይም የእንስሳት ሕክምና የሚሰጥባቸው እንትኖች ላይ የሄዱ ማማከርና መድኃኒቶችን በመጠቀም እንግዲህ የፍየሎችን ጤና መንከባከብ እና ፕሮዳክሽናችን ከፍ ወይም ኢንክሪዝ ኢንሃንስ እንዲያደርግ ከፍተኛውን አስተዋጽኦ ማድረግ ይጠበቅብናል ማለት ነው። እናንተስ በአሁኑ ሰዓት በትንሽ ወጪ የፍየል ፋርም ለመጀመር ምን እያገዳችሁ ነው? ያላችሁን ጥያቄ ታች ኮሜንት ላይ ያስቀምጡልኝ፣ እኔው ራሴም እመልስላችኋለሁ። ተጨማሪ የእንስሳት ጤናና የእርባታ ምክሮችን ለማግኘት ቬትኬር ኢትዮጵያ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።